አንድ ጊዜ ሰይፍዬ አጥር ስር እየሸናን ነው እኔና አጎቴ ነንና ስክር ብሏል በጣም በቃ ብዝ ብሎና እየሸናን ዘርዬ ድመቶች ሌክቸር ማድረግ ጀመሩ እንዳል ኧረ አልጀመሩም ለምን አልከኝ ይላል ይሄው ጽዳት ከድመት ተማሩ ይላል ጽሁፉ ግድግዳው ላይ ተለጠፈው አስተማሪ ሁሉ ስደት ወጣ እንዳል ስለዚህ አርቲስቶች ማለት እንደዚህ ሚዲያ ላይ ምናምን ሲጋበዙ ያው የሚሰጡ ተመሳሳይ አስተያየት አለ ጥበብ ለአንተ ምንድናት ምናምን ሲባል ዌል ለጥበብ በጣም ብዙ ዋጋ ነው የከፈልነው ሰይፊ ይገርማል ለጥበብ ነው እንዴ ተጎሳቆ ሄሎ አለቀ ቪዛው እኔ ፓርኪንግም ቢሆን ሰራለሁ አልኳል እንዴ በቃ ፓርኪንግም ቢሆን ሰራለሁ ዘይት አባቴ እንዴት ነው ነገሩ እዚህ ጋር ለጥበብ ዋጋ ከፈልኩ ትላለ እዚህ ጋር ደግሞ ፓርኪንግም ቢሆን ሰራለሁ ትላለ ምን ማለት ነው ሲል ይሄን የመሰለ ዝና ይዞ ፓርኪንግ እና መስራት ጥበብ አለን አንድ ማሲንቆ ቤት ከአጎቴ ጋር ገብቼ ነበርና እሺ አንዳንድ ወዳጅ አይጠፋ አረ ተቀበል አለ ለአዝማሪ ጨዋታ አትናቁ ጨዋታ እናቅም ተቀበል ሲል ተቀበል ጨዋታ አትናቁ ጨዋታ እናቅም እንደ ዘዶ ዘናጫ አይቼ መላቅም ማለት አጎቴ እዚህ ጋር ወራሽ ዘርዬ በዝር ጠጣ እንጂ በዝነጣ ማንም ሰው አያውቅም ባሎቻቸውን አሳልፎ አይሰጡ ምንም ቢበድላት ምንም ቢደበድባት ምንም ቢያስቀይማት ኢቭን ቺት እንኳን አድርጎባት አሳልፋ ማሰጥ ሚስት አለች አንዷ ባሏ እንደዚህ ገጥሟት እና በግጥም ስታብራራ ማለት ነው ከለታት አንድ ቀን ሲሆንብኝ ፍርጃ ባሌን አገኘሁት ተኝቶ ከከድጃ አለች በርግጥ አቅፏት ነበረ ወገቧን ጨምድዶ ያ እስስማትም ነበረ ከስራ ጎብድዶ ነገሩ ግራ ገባኝ ወደኩ ከደረጃ ባሌን አምነዋለሁ የከድጃን እንጂ እና እንደዚህ ባሎቻቸውን አሳልፎ የማይሰጡ ሴቶች አሉ ዲግሪውን መንግስት ይሰጣል ስራውን ግን ዘመር ነው የሚሰጣ ላይ የተዘፈነ ዘፈን አለና ስምማን ነው እድሜ ስንት ነው ልምድህ እንዴት ነው ዘር ምንድን ነው ዘመድ ካለ ና መቀጠር ነው ደሞ 3000 ባይበቃም እሺ ቤት ሩቅ ነው ማርፈድ ቅጣት ነው ታክሲ ሙሉ ነው ለሊት ተነስተህ ያዝ ዱብ ነው ዱብ ቢሮ ስትገባ ብብቱ ሸቷል ሽቶ ይቀባ ሌላ ለጃሉ ያቺ ገራገር አይገባት ነገር ያንተ መቸገር ሱስ አለብህ ወይ ምን ሱስ አለብህ ወይ ምን ሱስ አለብሽ ወይ ሱስ አለብህ ወይ ማጨስ ወይ መቃም ፖለቲካ ላይ ያለ ሰቋ አይጠይቁ የለ አይመረምሩ እንደዚህ ማናዘው አንተን አይቀጥሩ ስም ማን ነው ምንድን ነው ካለ መቀጠር ነው የማዘፈን ነው ያው እንደማይወዱት አውቄ ሰው አልኩ እንጂ እኔ ነው ባለፈው እንደውም የሆነ አደጋ ደረሰበትና ፍርድ ቤት ከሰዋለው ሰው ይሆናል ፍርድ ቤት በሽማግሌ ቢያልቅ ይሻላል በፍጹም ለዛውም በዘረኝነት ነው መከሰስ እንዴ መክሰሱን እሺ ክሰስ ለምንድን ነው በዘረኝነት የምትከሰ አይ የዘር ፍሬን ማቶኝ በሙስና ልክሰስ ያው ገጠር አካባቢ ላይ ልጅ ማይክ ሄደ ሰበሰበ ናጎቴን ምናምን ሄሎ እኛ ሂፕ-ሆፕ ባገርኛ ነን እናንተ ማን ናችሁ ይሄኛው ክቡር ዘበኛ ነው ይሄኛው ደግሞ ተሸላሚ ገበሬ አሪፍ ነው አንተስ ምንድነህ ቀብራራው እኔ ራፐር ነኝ what are you kidding me ሳቀበት ማለት ነው
እውነቱን ስናገር ለምን ነው ማታምነኝ? ኧረ እናት የትሙት እኔ እኮ ራፐር ነኝ። ራፐር ነኝ እኔ ማነህ አንተ ደግሞ ራፐር ነኝ አልከው? ቢጋጥም ባይገጥም ብለህ የዘፈንከው ግጥምና ዜማ መሬት አግኝተህ ነው? ዝም ስንል አራዳ መሆን ነው? ዘፈንማ ስማ፣ ዘፈን እንደዚህ ነው። ራፐር ነኝ እኔ መብራትና ቴሌ የሚፎካከራሉ። ከኔ በላይ ጠፊ ማን አለ ይላሉ። ምንድነው ፉክክር አልገባኝም። እሱ ለመናፈቅ ሄደው እንደ ሀና ሸንቁጥ በዛው እንዳይረሱ። ራፐር ነኝ እኔ ዘፋኝ ጥራ ሲሉኝ ደራርቱ እላለሁ። ራይ ጥራ ሲሉኝ መስፍን እላለሁ። አያችሁ አርቲስት ነኝ። ብዙ ሰው ካሾ ይላል ሰው ሁሉ። ታይሾ ከሆነ በወላይተኛ ወንድሜ ማለት ነው። ታይሾ ነው የሚሉት። ኖ ካሾ ነው የሚሉት አለ አጎቴ ሲያብራራ። ካሾ ምን ማለት ነው ስል ተቆላምጦ ነው። ካሽ ሬጂስተር ማለት ነው። ለምን አለ አሁን ዝም ብለው ይደምራል። ሁለት እንደጠጣ እዛ ጋር ትንሹ ልጅ የጠጣ 2 ቢራ፣ እዛ ጋር 8 ቢራ ቆቲ፣ እዛ ጋር 2 ቢራ አጠቃላይ ሲደማምር ገረመን ወጣን። ልክ ወተን ስንሄድ መንገድ ላይ ሰውየው ካሾ ቀድሞን ወጥቷል። ወድቆ አረፋው ይደፍቃል። ወይኔ ካሾ ብዬላል። ታው እንዳትና ከመንግስት ንብረት እንዳት አረ በእናት አረፋ እኮ እየደፈቀ ነው። በእናት እናንሳ ስል ኖ ዘድ ሪፖርቱን እያወጣ ትክክለኛ ሚስቱ ናትና ይደበድባታል። በጣም ይደበድባታል። አጎቴ እኮ ማታ ጩኸት አይደለም። ያ አያቴ ግቢ ነው የሚኖሩት። አይ ዛሬማ ገደላት በሉ እናገላገል ብሎ ይሄዳሉ። ይንኳኳል፣ ይከፍታል። ቀብራራ ነው ታውቃለህ። ችግር አለ። እኛማ ድምፁ ሲበረታብን እንዳትገድላት ብለን መምጣታችን ቮካል መሞከር አይችልም። ድምፁን ከፍ አድርጎ ቮካል መስራት አይችልም። ነጠላ ዜማ እየሰራው ነው። እሺ አንተ ነጠላውን እየሰራህ ነው፣ እሷ መሆና ነው ፊቸሪንግ እየገባችልኝ። እኔ ያው ስለ ፊውቸሩ ብዙ አላውቅም። ባይሆን ነጠላውን ስጨርሰው ወዲህ በለው እኔ ቋጭልሃለሁ። አይጣል ብያለሁ። እግር ኳስ ነገር አይጣል። ወዳደቅን አልችልም፣ አልሆንም ለእግር ኳስ አይጣል። ብትፈልግ ፈትነኝ በሌላ በሩጫ በቼዝ በዋና እንኳንስ በወዳጅ በግድ እግር ኳስ የሚባል እኔ አልወድም። እምቢ በቃ አልወድም። ባለፈው በጣም ስንፍና ያጠቀዋል። አንዳንዴ ሰነፍ ነውና ሰክሮ ይገባና ማብራና ማጥፋው በሩ ጋር ነው ያለውና እሱ አልጋ ላይ ሆኖ ከአልጋው ተነስቶ ማጥፋት በጣም ስለሚሰለቸው ስልክ ያወጣል። ኤልፓ ይደውላል። ሄሎ ጌታዬ ምን ልታዘዝ? እስክንተላለቅ ነው የምትጠብቁት? አለቅን እኮ ተጫረስን ይላል። ምን ተፈጠረ? ኧረ እዚህ ጋር ኤሌክትሪክ ሾርት አድርጎ እዚህ ጋር የተባላን ነው አለ። ከዋናው ይጠፋል፣ ይተኛል። ይሄን ስራውን እንደ ጀብዱ በየሄደበት በየመጠጥ ቤቱ ሲያወራ ከጎን ደግሞ እንጀራ ማታ እየጋገረች ለሆቴል የምታከፋፍል ሴት ነበረችና ይሄ ወሬ እሷ ጆሮ እንደደረሰ ክስ ይቀርብበታል። ዳኛ ፊት ይቆማል። ክስህን ትቀበላለህ? ቀብረር ብሎ እቀበላለሁ። ለምንድን ነው ማታ መብራት የምታስጠፋባት? ጌታዬ ጅብሰም እኮ በነፋስም ቢሆን ይደርቃል ብዬ። ባለፈው ጓደኛዬ ላስተዋውቀው ገርል ፍሬንዴን ይዣት መጣሁኝ እና ልጅቷ ትንሽ የሀብታም ቤተሰብ ልጅ ናትና። ጓደኛሽ ነች እንዴ ልጅቷ? አዎ። ገና እንደገባች በጣም ቀጭን ናት ልጅቷና አቂጥናያት አለ ቴንኪዩ ምናምን ብላ አረፋለች። እሺ ስምሽ ማን ነው? ዳማስ እባላለሁ። አሪፍ ነው። አንቺ በቅጡ የውሎ አበልማት ሞይ ልጅ አበል ደሞዝ ባልሽ አሪፍ ነው። ለሞኑ አባትሽ ስም ማን ነው? ደሞዝ መርሻ እባላለሁ። አይ ጥሩ ነው። አባትሽ ገበያዎች ነው የሚሰራው? ኖ አይደለም። ለምን አልክ? አይ ገበያዎች ካልሰራ ደሞዙን አይረሳም።